ወደ እልፍኙ ግባ መስኮቱን ዝጋ አይልም በሩን ዝጋ ነው የሚለው እንዴ በመስኮት ሰው ቢያይኝስ እንዳልታይ ከሆነ ሲጀመር እታያለሁ እየነገርኩ እኮ ነው ልጸልይ ነው ውጡ እያልኩ ነው በሩን ዝጋ ነው የሚለው ሌላ ቦታ ደግሞ ዳንኤል ሊጸልይ ሲል መስኮቱን ከፈተ ይላል ምንድነው የበሩን ዝጋ መስኮቱን ክፈት ኦኬ በር ዝጋ ምንድነው ቤት ቁጭ ብለህ እስቲ ወንበር ላይ ቁጭ ብለህ በር ክፍት ሲሆን ምንድነው የሚታይ ሰማይ ነው መሬት በማርያም ንገሩ ቤታችሁ ቁጭ ብላችሁ በር ስትከፍቱ የሚታያችሁ ምኑ ሰማይ ነው መሬት ግቢው ዶሮዋ ሰው ሲመላለስ ታያላችሁ በቃ አካባቢ ያለው እናትን ታያቸዋለህ ሰፈር ልጆች ቤተሰብ ጎረቤት ታያለ እዚሁ መሬት ነው ኦኬ በሩን ዝጋና መስኮትን ክፈት መስኮትን ስትከፍት ታች የምትቀመው ዶሮ ትታያለች የሚታየው አለ እና የሚያያለ መገለጥ ያለ እኔ ያለው ሚል ሰው አለ እልከኛ ጴንጤ ያለ ታያለ አታይ በር ዝዘጋ በዙሪያ ካለው ተጽዕኖ ከሚያመጣብ ነገር ያለውን ነገር ሁሉ ታይዋል በርን ስትከፍት ይታያል በቃ እዚሁ ጋር ነው ልብ የሚሆን መስኮት ስትከፍት ሰማይ ነው የሚታየው ልክ ጸሎትም አምልኮም የሚባለው ነገር እዚህ ጋር በርን ዝጋ ማለት እዚህ ባለው ነገር ተጽዕኖ ስር እንትናት